አምላካችንና ጌታችን መድኃኒታችን ሆይ ስምህ ለዘላለም የተባረከ ይሁን። አንተ እውነተኛ አምላክ ነህ፣ ቸር አምላክ ነህ። እኛን በታላቅ ጥበብህ አሁን የምንኖረውን ኑሮ ሰጥተህናል። እባክህ ጌታ ሆይ እኛ ደግሞ እንደሰጠህን የመስጠትን አቅም እንድትሰጠን በኢየሱስ ስም እንለምንሃለን። እንድናስብ እንድናስተውል እግዚአብሔር ሆይ ከየት እንደመጣን እንቆጥር። እባክህ አግዘን፣ እባክህን እርዳን። ሰራዊት ጌታ እግዚአብሔር ሆይ አሁን ደግሞ ወደ ቃል መልሰን፣ ቃልህ ከማር ይልቅ ይጣፍጣልና ለሕይወታችን ውበትና ለሕይወታችን ድምቀት ነውና እባክህን ከቃል ጋር እንድንሆን በኢየሱስ ስም እርዳን። ስለ ሁሉ እናከብርሃለን፣ እናመሰግንሃለን። ለዚህ ቃል ክብር እንሰጣለን በኢየሱስ ክርስቶስ ክቡር ስም አሜን። እንቀመጣለን። እግዚአብሔር አምላካችን የተባረከ ይሁን። ዛሬ ባለፉት ሁለት ሳምንታት በዚህ በሰቆቃው ኤርምያስ ላይና በእንባቆም ላይ ስንነጋገር ነበረ። ያንን አጠናክሮ የምንቋጭበትን ቃል ነው ዛሬ ይዤ የመጣሁት እና ባለፈው ጊዜ ሰቆቃው ኤርምያስ ላይ ሰው በታናሽነቱ ቀንበር ቢሸከም መልካም ነው እግዚአብሔር አሸክሞታልና የሚለውን ነገር ተነጋግረን ነበር እና አንዳንዶቻችን እንዲሁ እንደከበደን እየኖርን ስንመጣ በደንብ ይክበድህ የሚል ይመስላል እንትኑ ቃሉ። በቃ ምንም ልታረገው አትችልም፣ ለምን እግዚአብሔር አሸክመዋል ነው። እንግዲህ አንዳንዶቻችን እግዚአብሔር ያላሸከመን ደግሞ በሳምንት ውስጥ አውርደነው እንደሆነ ተስፋ አረጋለሁ። ሰው ያሸከመን፣ ሚዲያ ያሸከመን፣ ሁኔታዎች ያሸከሙን ሰዎች አለን። እግዚአብሔር ያልፈቀደው ሸክም ይዘን የምንዞር ማለት ነው። እግዚአብሔር እሱን እንድናነሳው ነግሮናል። ክብር ለስሙ ይሁን። የእሱ የሆነውን ግን እንድንሸከም ጌታችን መድኃኒታችን ኢየሱስ ክርስቶስም ሲናገር እኔ ሸክሜ ምንድን ነው ብሏል? ቀንበሬ ልዝብ ሸክሜም ቀሊል ነው ብሏል። ቀሊል ነው። አንድ ሸክም ነው ያለው ጌታ ኢየሱስ። የእግዚአብሔር የአባቱ ፈቃድ አንድ ፈቃድ ነው፣ የዓለም ሕዝብ ሁሉ ይድን ዘንድ። አሜን ነው። ስለዚህ ያንን ሸክም ለእኛ ሰጥቶናል። በቃ እሱን ነው፣ ሌላ ነገር አውሩ አላለንም። ስንበላም ስንጠጣም እሱን አውሩ፣ በቃ ስትሰሩም እሱን አውሩ፣ ስትነግዱም እሱን አውሩ፣ ሜዲካል ዶክተርም ሆናችሁ እያከማችሁ እሱን አውሩ። አሜን ነው። በቃ ሌላ እኮ እኛ እኮ ብዙ ነገር ስለምንል ነው ችግር ውስጥ ብንገባው። ስለዚህ አንድ ነው ሸክሙ፣ ቀላል ነው። በቃ አውሩ። ደግሞ የሚቀለው ለምንድን ነው? ጸጋ አለ። እኔ አጠገባችሁ ነኝ። ሃሌሉያ። በራሳችሁ አቅም የምታረጉት አይደለም፣ እኔ አለሁኝ እያለ ነግሮናል። ስለዚህ ባለፈው 15 ቀን እንደሱ ተነጋግረናል። በመሃል ያለፈው ሳምንት ደግሞ እንባቆም የጠየቀውን ጥያቄ ተነጋግረናል። ምንድነው ጉዱ? ግራ ገብቶት ማለት ነው። ግራ ገብቶት ምንድነው ነገሩ አልገባኝም አለ። በቃ ነብዩ በጣም ኦነስት ነብይ ነው። በጣም ኦነስት ነብይ ነውና አልገባኝም አለ። ግራ ገብቶኛል አለ። ምኖረው ኑሮ በሙሉ ግራ የሚያጋባ ነው አለ። ምክንያቱም እኔ እዚህ ሃሌሉያ ያላለው ሌላው ቤት ሲቆልላል፣ አንዱ ሳያልቅ ሌላ ይጀምራል፣ እንደገና ደግሞ እዚህም አለኝ ይለኛል፣ እኔ እዚህ ሃሌሉያ ያላለው ምንም የለም። እና ምንድነው ጉዳዩ አልገባኝም ብሎ እንባቆምም የተናገረውን ጥያቄ ተነጋግረናል። ዛሬ እንግዲህ መቋጫው ነው ማለት ነው። አሜን። አዎ እንግዲህ የዛሬው መዝሙረ ዳዊት ምዕራፍ 73 ላይ ያለውን ነው የምናየው። ጌታ እግዚአብሔር የሺዬን ይባርካት። የሺ በጣም የተወደደች ዘማሪ ነች። ከብዙ ዘመን በፊት ነው ማቃት፣ 26 ዓመት አካባቢ ይሆነናል እና በዋሽንግተን ዲሲ በኦክላሆማ ብዙ ስታገለግል የኖረች ነች እና ዛሬ ደግሞ እኛን ስላየሽ እግዚአብሔር ይባርክሽ። ደስ ብሎናል። እንኳን እስቲ ባርኩልን ይባርካችሁ። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱሳችን መዝሙር በጣም የሚገርመኝ ቃል አለ። መዝሙር 90 ቁጥር 12 ላይ ቅድም ስናወራ ነበር ከሺዬ ጋር። በጣም ይገርመኛል ይሄ ቃል። ይሄን ቃል ዛሬ ይሰጣችኋለሁ። ይሄን ቃል በኪሳችሁ ይዛችሁት ሂዱ። እቤት ስገቡ ወደ ልብ አርጉት። አሜን። ምን ይላል መሰላችሁ? ጥበብን የተሞላ ልብ ይኖረን ዘንድ፣ ጥበብን የተሞላ ልብ ይኖረን ዘንድ፣ ጥበብን የተሞላ ልብ ይኖረን ዘንድ እድሜያችንን መቁጠር አስተምረን። በጣም አጌነስት ነን እኛ ከዚህ አይደለ? ስንት ዓመት ነው አሁን በያንዱን ብነ 50 የሆነው 44 ነው መሰለኝ ይላል።
መጽሐፍ ቅዱስ ምን ያመሰላችሁ? ጥበብ የለህም። ለምን እንዴ? ተማር እንጂ። ቀኑ እኮ አይቆምም። የሆነ ቦታ ላይ ፖዝ አያረግም። ያማርክ መስሎ የደመክ መስሎ አንድ ቀን 80 ትገባለህ ድንገት፣ ከዛ ትሄዳለህ በዛው። ስለዚህ እባክህ ንቃ፣ ቁጥር። ጥበበኛ ነው የሚቆጥረው፣ ምክንያቱም ቀን ያመለጠ ብሎ ይሰራል ማለቱ ነው። አሜን ነው። ልድገመው አይደለ? እስቲ አንብቡት። ሃሌሉያ። እስቲ አብረን ብናነበውስ? አሜን ነው። ጥበብን 90 መዝሙር 90 ቁጥር 12 ይኸውላችሁ። በዛ በቀደመው ትርጉም ላይ ትንሽ ድብልቅልቅ ያለ ነገር ነው ያለውና ይሄ አዲሱ መደበኛው ትርጉም ካላችሁ በሱ ብታነቡት ነው ጥሩ የሚሆነው። እኔ በሱ ላንብብላችሁ ነገ ስለምትገዙ እናንተ። አሜን ነው። ቁጥር 12 አንድ ላይ እናንብበው። ጥበብን የተሞላ ልብ ይኖረን ዘንድ እንበለው። ጥበብን የተሞላ ልብ ይኖረን ዘንድ እድሜያችንን መቁጠር አስተምረን። እድሜያችንን መቁጠር አስተምረን። ሃሌሉያ። ከዚህ በኋላ ሰው ሁሉ ትክክለኛውን እድሜ ይናገራል ማለት ነው። አሜን ነው። ምክንያቱም ይኸውላችሁ እድሜያችንን መቁጠር ከተማረን በእድሜያችን ላይ የነገሰ ህይወትን እንኖራለን። እድሜውን ሉዝ የሚያደርግ ሰው የእግዚአብሔርን ምህረት ሉዝ ያደረገ ሰው። ተመልከቱ። ይሄ ሁሉ አሁን እግዚአብሔር የ50 ዓመቱ ሰው 40 ነኝ ቢል 10 ዓመትስ ቢለው እግዚአብሔር ምሬ ጠብቄ እረድቼ አብልቼ እዚያ ድርሼ 10ን ገመድከው በቃ አያሳዝንም? እግዚአብሔር ራሱ ያሳዝናል እንጂ እንደውም ሲሆን 60 ነኝ ብለን ነበር መሆን የነበረበት፣ ግን አይሆንም። ልክ አይደለም እሱ እና እንጨምር እንጂ ለአምላካችን ሞገስ። አሜን። ስለዚህ እንቁጠር ወገኖች፣ እንቁጠር። ከዚህ ነው የምንነሳው። እንግዲህ አሁን ወደዚህኛው ትምህርት የምንገባው ከዚህ ነው ማለት ነው። መዝሙረ ዳዊት 73 ከ1 እስከ 28 ያለውን እናነባዋለን። እግዚአብሔር የተመሰገነ ይሁን። እንግዲህ የዚህ መዝሙረ ዳዊት ምዕራፍ 73 አሳፍ የሚባል አንድ ዘማሪ ሰው፣ አንድ ባለቅኔ ሰው፣ የሙዚቃ አዋቂ፣ የወርሺፕ ሊደር፣ በቃ በእግዚአብሔር ፊት ደግሞ በታቦቱ ፊት ሕያው የሆነው የእግዚአብሔር ታቦት ባለበት ፊት በንጉሱ ዳዊትና በንጉሱ ሰለሞን የተመረጠ ሰው ነው። በቃ 3 ሰዎች ተመርጠዋል። ከ3ቱ አንዱ ነው። አሳፍ ይባላል። አሳፍ ማለት ሰብሳቢ ማለት ነው። ሰብሳቢ በቃ የሚሰበስብ፣ ከየሰፈሩ የሚሰበስብ የሚያቀናጅ ሰው ነው። ይህ ሰው አሳፍ ይባላል። ዘማሪ ነው። ከልጅነቱ ጀምሮ ዘማሪ ነው። በዚህ ላይ ደግሞ የሌዊ ዘር ነው። መደቡ ራሱ በእግዚአብሔር ቤት ነው። ሰውየው መደቡ የእግዚአብሔር ሕልውና ነው። የሱ የህይወቱ እንጀራ። አሜን ነው። በቃ እንጀራው በሙሉ የተመደበው ከቤተ መቅደስ ነው። ስለዚህ ይሄ ሰው ሲበላ እንጀራ የሚበላው የቤተ መቅደስ ነው። በቃ ራሱ ደስ ይላል እኮ አይደለም? ሃሌሉያ። በቃ እንጀራ ሲቆርስ የሚበላው የቤተ መቅደስ፣ ወደ ቤተ መቅደስ መጥቶ እግዚአብሔር የቀደሰውን እንጀራ እየበላ ያደገ ሰው ነው። ስለዚህ ለእግዚአብሔር የተለየ ነው። እግዚአብሔርን የሚወድ ነው። እግዚአብሔርን የሚደነቅበት ነው። ስለዚህ ስለ እግዚአብሔር ስለሚደነቅ መዝሙር ይጽፋል። በቃ ይገርማል። በቃ ተመስጦ ይዘዋል። በቃ ምን አይነት አምላክ ነህ፣ እንዴት አይነት ግሩም ነህ፣ ሃሌሉያ እያለ ይገጥማል። ሰውየው ይገጥማል። ከዛ ደግሞ ሙዚቃ ይጫወታል፣ ይደረድራል፣ በፊቱ በአምላኩ ፊት ይጓደዳል። ይሄ ሰውዬ በጣም ታላቅ ሰው ነው። በጣም ታላቅ ነው። በዚህ ላይ ደግሞ ነብይ ነው ይላል መጽሐፍ ቅዱሳችን። በሁለተኛ ዜና ምዕራፍ 29 ላይ ቁጥር 30 ላይ አሳፍ ባለ ራእዩ ይላል። ራእይም ያያል። መዝሙር ብቻ አይደለም የሚዘምረው፣ ራእይ ያያል። ሰማይን ይመለከታል። የሰማይ አጀንዳ እግዚአብሔር ያቀብለዋል። አጀንዳ ይዞ ይሄዳል። በጣም ድንቅ ሰው ነው። በጣም የሚገርም ሰው ነው። ወገኖቼ ሰዎች እየዘመሩ ይህንን እንግዲህ የአሳፍን ታሪክ ለማወቅ ከፈለጋችሁ አንደኛ ዜና ምዕራፍ 15 ከቁጥር 16 እስከ 17፣ አንደኛ ዜና ምዕራፍ 6
እና ምዕራፍ 16 ሙሉን መመልከት ትችላላችሁ። እዛ ላይ በደንብ አድርጎ ቁልጭ አድርጎ ይነግረናል። አሁንም እናወራው መዝሙር 73ን ስለሆነ ነው። ግን አሳፍ ማን ነው ብላችሁ ካሰባችሁ አሁን የነገርኳችሁን ጥቅሶች ፈልጋችሁ አንብቡ። እንግዲህ ሰዎች እየዘመሩ እየጸለዩ እየተጉ በተቻላቸው አቅም ምንም ነገር ስተት ውስጥ ሳይገቡ በተቻለ አቅም ህይወታቸውን ለእግዚአብሔር ሰጥተው እየኖሩ በጥያቄ ሊኖሩ ይችላሉ። በጥያቄ ውስጥ ይኖራሉ። የማይገባቸው ነገር አለ። ከዚህ ባለፉት 2 መልእክትም ይሄንን ነው የተናገርኩት። ዛሬ ደምድሜውን ጨርሳለን። አሜን ነው። ላይብረሪ እንዳይሆን ብዬ ነው። ጸጥ ስንል እኮ ያስፈራል። እዚህ ለቆመው ሰው እውነቴን ነው እኮ ያስፈራል። እንዳይመስላችሁ አሁን ቀላል እንዳይመስላችሁ። አሜን በሉ የሚሉት ሰዎች ወደው አይደለም። ኧረ ትንሽ አነቃቆኝ እንደማለታቸው ነው። አትኮንኗቸው። ምንድነው አሜን በለው? አስሬ ምን ይበሉ? እሺ እንዴ እናንተም አሜን ካላላችሁ ምን ይበሉ እነሱ? የሆነ ነገር እንበል እንጂ እንሟሟቅ እንጂ እንሟሟቅ። ይሄ ቃል እንዲገባ በነፍሳችን። አሜን፣ ክብር ለስሙ ይሁን። ስለዚህ በጣም ከባድ ነው። በጣም ከባድ ነው። ሰው ተንበርክኮ እየዋለ ጥያቄ ያለው የሰራዊት ጌታ እንደዚህ ያሳየኛል እያለ ለሌላው ሰው መፍትሄ የሆነ ትርጉም የህይወት ትርጉም እየሆነ ሌሎች ሰዎች በሱ ህይወት እየቀኑ እሱ ግን ትርጉም የሌለው ህይወት ሊኖር ይችላል። ተንበርክኮ እየዋለ በጣም ከባድ ነው። ከባድ ነው። እኔ በጣም ወዳቸዋለሁ። እሺ በጣም እኔ የአዲስ ህይወት ቤተክርስቲያን አባላት እጅግ አድርጌ ነው የምወዳችሁ በእውነት። ለምን መሰላችሁ? ረዳችሁኝ እንደፈለኩ እንድናገር። እግዚአብሔር ይባርካችሁ። ስተቴንም እባካችሁን ሰውሩልኝ። በቃ ሃሌሉያ። አንዳንዴ ስታለሁ፣ አንዳንዴ ወዲያ ወዲህ ስል ተው በሉ። ጌታ ይክበር። ግን ደስ ትላላችሁ። ለምን? በቃ ደላላ እንዳልሆን። ሃሌሉያ። ሌላ እግዚአብሔር ያላለውን ብሏል እያልኩ አቤት አቤት አንተ እያልኩ እንዳልናገር ረዳችሁኝ። እግዚአብሔር ይባርካችሁ። በጣም ነው መባረካችሁ በእውነት። ስለዚህ በጣም ከባድ ነው የሰው ህይወት። ዮሴፍ በጣም ያሳዝነኛል። ዘፍጥረት 40 ስታነቡ ዮሴፍ ህይወት ትዝ ይላችኋል አይደል? ዮሴፍ እኮ በጣም የሚያሳዝን ሰው። ዮሴፍ የሚሄድበት መንገድ በሙሉ አልገባውም። ምን አይነት ባላይስ መጀመሪያው ምን አቅብጦኝ ተኛው? ምን አይነት ህልም ነው ያለምኩት? ምን አለ የዛን ሰዓት ሌላ ነገር ባለም ኖሮ ምን አለበት እያለ። ምክንያቱም ያየው ራእይ በጣም ከፍተኛ ራእይ ነው። በአባቱም በእናቱም ላይ በወንድሞቹም ላይ ሲነግስ ነው ያየው። እሱ ሲደምቅ ነው ያየው። ሌሎች ሁሉ ሲሰግዱለት ነው ያየው። ስግደት በቀላሉ አይመጣም። ክብር በቀላሉ ሰው ጋር አይመጣም፣ አይገናኝም። ክብር ዝም ብሎ ከሰው ጋር ክብሩን የሚመጥን ማንነት ያስፈልጋል። ሃሌሉያ። ክብር እኮ የሚገርም ነገር ነው ወገኖች። አይደለም እንዴ? ክብር እኮ የሚገርም ነው። ክብር እኮ እንዲህ የሚወራም አይደለም። እዛ ክብር ጋር ለመድረስ ያ ክብር የሚመጥነው የራሱ ሰፈር አለው፣ ክልል አለው። ጌታ ይባረክ ይሁን። ስለዚህ ዮሴፍ አምልጦ ተናገረ። በቃ እስቲ እናያለን አሉ። ካየኸው ህልም አንዱ እንደሚፈጸም እስቲ እናያለን። ወገኛ በሄደ በገባ በወጣ ቁጥር በጥፊ ሲሉት፣ ሲያዋርዱት፣ ይሄ የማይረባ ሲሉት፣ ሲጨፈጭፉት፣ ስም ሲሰጡት ኖረ። ዘመኑን በሙሉ ኖረ። ከዛ መጨረሻ ላይ ከስደት ከመከራ ከምን አልፎ መጨረሻ ላይ የመጨረሻው እስር ቤት ነበር። እስር ቤት ገብቶ ደግሞ የእስረኛ ህልም ፈቺ ሆነ። እንዴት ነው የሚገባው? ይገባል እንዴ? እስር ቤት ሰው ቁጭ ብሎ የእስረኞች ፈቺ፣ ለራሱ የማይፈታለት የራሱ እንቆቅልሽ ያለበት ሰውዬ፣ የህይወቱ መንገድ ግራ የገባው ሰውዬ፣ ነገሮች የጨለሙበት ሰውዬ ለሌሎች ሰዎች ብርሃን ይሰጣል። ያንተ ዘመን እንደዚህ ነው ይላል። ዘመንህ እንደዚህ ይሆናል ይላል። ከዚህ በኋላ የምትኖረው ህይወት እንዲህ ነው እያለ ይናገራል። እሱ ታስሯል፣ ጨለማ ውስጥ ነው ያለው። እንደዚህ አይነት ሰዎች እንግዲህ መጽሐፍ ቅዱስ ላይ ብዙ አይነት ሰዎች አሉ። አብዛኛው የጌታ አገልጋይ የሆኑ ሰዎች እኔ አልመክራችሁም አገልጋይ እንድትሆኑ።
ይቅርታ እኔ አልመክርም፣ እግዚአብሔር ይምከራችሁ። አሜን። እግዚአብሔር እሱ ይምከራችሁ። ምክንያቱም እሱ ከመከረ ብቻ ነው ትክክል የሚሆነው። እኔ ከመከርኩ አሳስታቸዋለሁ። እቺ ፒንክ ኮት አይደለችም ያለችው አገልግሎቱ ላይ ዮሴፍ ያቺ ቀይዋ ትዝተላችኋለች አይደለችም። እሷ አንድ ቀን በደም ተለውሳ ሞቷል ትባላለች። ይሄ አይደለም አገልግሎት፣ ሌላ ነው። ብዙ ጉዳይ አለ ውስጡ፣ ብዙ ማይገባን ነገር አለ። እግዚአብሔር የመከራቸው ብቻ የእግዚአብሔር ምክር ስለደረሳቸው ጸጋ ያገኛሉ፣ አቅምና ጉልበት ይሆናቸዋል። ክብር ለእግዚአብሔር ይሁን። ከባድ ነው እና ጥያቄ ጠየቋሉ። እንደዚሁ እንዴት ነው ነገሩ? ግራ ይገባል። ህይወት ፌር አይደለም ያሉ ብዙ አሉ። አሁንም እኛ ፌር አይደለም እንላለን ስናየው። ልክ አንዳንድ ነገር ፌር አይደለም፣ ልክ ነው። እሱ የኛ መለኪያ ነው፣ ልክ ነው። በመለኪያችን ነው የምንለካው። ስለዚህ ልክ ነው። አንደኛው ኤርሚያስ ነው። ኤርሚያስ 12 ከ1 እስከ 2 እንደዚህ ይላል። አቤቱ ካንተ ጋር በተመዋገትኩ ጊዜ አንተ ጻድቅ ነህ። ነገር ግን ካንተ ጋር ስለ ፍርድ ልናገር፣ የኃጢአተኞችን መንገድ ስለምን ይቃናል? በደልን ስለሚያደርጉ ሁሉ ስለምን ደህንነት ይሆናል? ተከተልካቸው፣ ስር ሰደዋል። ተክላቸዋል፣ ስር ሰደዋል፣ አድገዋል፣ አፍርተውማል ይላል። ኃጢአተኞች እያላገጡ ያፈራሉ። በጣም እኮ የሚገርም ጎልፍ እየተጫወቱ ገባ አልገባ ኳሱ እያሉ እየተጫወቱ እነሱ ባንካቸው ይሞላል፣ እየሞላ ነው። እነሱ ፑል ይጫወታሉ፣ ይላፋሉ። የህይወታቸው መንገድ እንደፈለገ የሆነ ገንዘባቸው ይገባል፣ ቤታቸው ይደምቃል፣ ነገራቸው በሙሉ ያምራል። አልገባኝም አለ ነብዩ። አልገባኝም። ተክላቸዋል፣ ስር ሰደዋል፣ አድገዋል፣ አፍርተውማል አለና በአፋቸው አንተ ቅርብ ነህ። የሚገርመው ደግሞ ሁሉ ቀን አይ ጌታዬ ይላሉ። ሁሉ ቀን ያጭበረብራሉ። በጌታ ስም ደግሞ ያጭበረብራሉ። ጌታ ነው የባረካቸው እንዲባል፣ አይ እግዚአብሔር ነው የነሱ እንትናቸው መከታቸው፣ ይሄ ሁሉ የብልጥግናቸው ምንጭ እግዚአብሔር ነው እንዲባል ስምህን ደግሞ ይጠራሉ። እኛም ደግሞ ሌላ ነገር እንዳንገስጽ እንኳን። ነገር ግን ምን አለ መሰላችሁ? ከልባቸው ግን ሩቅ ነው። ልባቸው ግን የለም፣ እግዚአብሔር ጋር የለም። እዛ ሰፈር አይደሉም። ባለፈው ሳምንት ያነበብኩላችሁ ዕንባቆም እሱም ጠየቀ። ኦነስቶች ናቸው እነዚህ ነቢያት። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ ጮህ። ዕንባቆም 1 ከ1 እስከ 4 አለ። አንተም አታድንም፣ በቃ አታድንም አለ። ይውጣልህም አይነት ይመስላል ነገሩ። በቃ አታድንም። እኔ ጮክ ጸለይኩ፣ ጾምኩ፣ ምን አታድንም። ጭራሽ አድንም ምልህን ጭራሽ ሲብስበት ያለው በቃ አታድንም አለ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጻድቅን ይከባልና ስለ ፍርድ ጠማማ ሆነ ይላል። ስለዚህ ፍርድ ጠማማ ሆነ። አይገባንም ወገኖቼ፣ አይገባንም። ይኸውላችሁ አንድ እርግጠኛ ሆኜ የምነግራችሁ ነገር የእግዚአብሔር መንገድ አይገባንም። ኢሳይያስ ምዕራፍ 55 ላይ የእግዚአብሔር ቃል ምን ይላል? መንገዴ ከመንገዳችሁ ይላል አይደለም? በቃ አይገባም። የእግዚአብሔርን ሐሳብ ለመረዳት እግዚአብሔርን ይሄ ነው 5 10 ነው 5 እና 5 ብለን ልንለው አንችልም። እንደሱ አይነት አምላክ አይደለም። 5 እና 5 10 ነው። በእኛ 3 ሊል ይችላል እግዚአብሔር ብድግ ብሎ 3። ለምን? 3ቱ አንድ ናቸው። አንዱስ 3 ናቸው። አይገባንም። ሳይገባን ነው ጻድቅ ነው እሱ። ሃሌሉያ። ግራ ገብቶን እሱ ጻድቅ ነው። እዚህ ውስጥ ነው መግባት ያለብን። ክብር ለእግዚአብሔር ይሁን። ዮሐንስ ወንጌል ምዕራፍ 11 ላይ ከ1 እስከ 6 ሄዳችሁ ስታነቡት ደግሞ ዮሐንስ መጥምቁ እንደዚህ አለ። መጥምቁ ከኔ በኋላ የሚመጣው እሱ ታላቅ ነው፣ የእግሩን ጠፍር ጫማውን ጠፍር ልፈታ የማይገባኝ እሱ ሊልቅ እኔ ደግሞ ላንስ ይገባኛል ያለው ማለት ነው። የሰበከለት ያወራለት በሕያውነቱ አይደለም፣ በማህፀን ውስጥ ጽንሶ ነው የዘለለለት። በማህፀን ቁሳያየው
በማህፀን ጌታ መጣ ብሎ የዘለለለት ያ ሰውዬ አንድ ቀን ብድግ አለና አልገባኝም አለ። ስለዚህ ካልገባችሁ በሉ ተንበርከኩና አልገባኝም በሉ። እንዴት እንደሚያስረዳችሁ እሱ ብቻ ነው የሚያውቀው። እንደዚህ አለ። ዮሐንስም በወህኒ ሳለ የክርስቶስን ሥራ ሰምቶ ከደቀ መዛሙርቱ ሁለቱን ላከና ከራሱ ደቀ መዛሙርት የሚመጣው አንተ ነህ ወይስ ሌላ እንጠብቃለን? ሌላ አለ እንዴ? እንዴት ነው ነገሩ? ጉዳዩ አልገባኝም። ለምን እስር ቤት ነኝ እኔ። ሰብኬ ከእስር ቤት ታወጣኛለህ እንጂ እስር ቤት ቁጭ አድርገህ እኔን ትሰብካለህ እንዴ? ሌላ ቦታ ሃሌሉያ። የሚመጣው አንተ ነህ ወይስ ሌላ እንጠብቅ? ኢየሱስም መልሶ እንዳለው በጣም የሚያበሳጭ መልስ ነው። ጌታ ኢየሱስ የተናገረው በጣም ያበሳጫል። አሁን የምናወራው እንደ ሰው ነው። እሺ አዎ፣ አደራ። ያበሳጫል አለ ኢየሱስ፣ ያበሳጫል አለ። በየቀኑ ትርጉም አለ። እኔ በጣም ተቸግሬያለሁ። እኔ ከሰው ጋር መኖር አሁን በጣም እየደከመኝ ነው። እውነቴን ነው፣ ይቅርታ አድርጉልኝ። በጣም እየደከመኝ ነው። ምንም ነገር ካፌ ወጣ 4 ትርጉም አለ። እኔ ከየት በዕብራይስጥም በምንም እንግዲህ ተረጉሙታል። ስሙ ይባረክ። ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትና የሰማችሁትን ለዮሐንስ አውሩለት። እውሮች ያሉ እንዴ ምን አገባኝ? እኔ እስር ቤት ነኝ፣ መፍትሄ እየፈለኩ ነው ያለሁት። እንዴት እንደዚህ አይነት መልስ ትመልሳለህ ማለት እኮ ይችላል እንዴ። እኔን ሊገሉኝ ነው፣ ታልፌ ተሰጥቻለሁ። ጭራሽ ውጭ ያሉት ያልተሰበኩት ያልነገሩልህ ሰዎች እውራናችን ይበራሉ፣ አይናቸው ይበራል። አንካሶቹ አንድ ቀን የማያውቁ እየዘለሉ ነው። እኔስ የኔስ ነገር ይሄ ብዙዎቻችን እኮ የምንለው ነው። ደንቆሮቹም ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል። በእኔም የማይሰናከል ሁሉ ብፁዕ ነው ብሎ ነገረው፣ ላከበት። አንተ የተባልከውን ብቻ አድርገሃል። አንተን ምፈልግህ እዚች ጋር ብቻ ነው። ከዛስ እስር ቤት መግባትህን እፈልጋለሁ። አንገቱ ተቆረጠ ይላል መጽሐፍ ቅዱስ። አንገትህም እንዲቆረጥ እፈልጋለሁ። በቃ ለምን? እግዚአብሔር ነው። ሃሌሉያ። እኛ ነን ስለ አንገት የምንደነቀው። ለአንገት ሐብል ያደረግንለት እኛ ነን። እግዚአብሔር ሊቆርጠው ቻለ። በደንብ እንድናስተውል አደራ። እግዚአብሔር ይርዳን። ስለዚህ ጥያቄ ጠየቀ። ይሄ ወንድማችን አሳፍ እንደዚህ አለ፣ እግዚአብሔር ልባቸው ንጹሕ ለሆነ ለእስራኤል እንዴት ቸር ነው። እኔ ግን እግሬ ሊሰናከል አዳልጦኝም ልወድቅ ጥቂት ቀረኝ። ክፉዎች ሲሳካላቸው አይቼ በአመፀኞች ቀንቼ ነበርና፣ ሃሌሉያ እያልኩ ዘመኔን በሙሉ በቤተ መቅደስ ኖሬ ይሄ ሁሉ መጽሐፍ ጽፌ 12 መዝሙር ጽፏል። አንደኛው መዝሙር 50 ነው። ሌላኛው መዝሙር ከ73 እስከ 83 ያሉት 11ዱን እና መዝሙር 50 12 ጽፏል። ዘመኑን በሙሉ በቤተ መቅደስ የኖረ ነው። እግዚአብሔርን ሳከብር ነው የኖርኩት። አዳልጦኝ ልወድቅ ነበር። ክፉዎች ሲሳካላቸው አይቼ በአመፀኞች ቀንቼ ነበር። አንዳች ጣር የለባቸውም። ለመቼ ነው መሰለህ? ሊሞቱ ሲሉም አያጣጥሩም። ራሱ ሲሞቱ የሆነ አንድ የፋሽን ሾው የሚያሳዩ ነው የሚመስሉት። በቃ የሆነ ደስ ብሏቸው የለም ዝም ብለው ሄዳሉ። በቃ ይሄ ራሱ አስቀናኛል። ይሄ ራሱ ልክ አይደለም። አሟሟቱ ራሱ እንደሱ ለምን ይሞታሉ? ወይ ብለው ይሙቱ እንጂ እንዴ! ምን ማለት ነው? ማለቱ እኮ ነው። ዝም ብለው ጸጥ ነው የሚሉት። በቃ ከነ ግርማቸው ከነዛ ሙሽራ እንደመሰሉ ከነ ልብሳቸው ለጥ አይናቸው ሁሉ ያናድዳል። ፍርፍር ማለት ሲገባቸው ማለት ነው። በጣም እኮ የሚገርም የእግዚአብሔር ቃል። ክብር ለእግዚአብሔር ይሁን። የገባን ነው አይደል? ማውራው
አንዳች ጣር የለባቸውም። ሰውነታቸውም ጤናማና የተደላደለ ነው። በቃ ካርብተው እንትንተው አይባሉም። በቃ እነሱ ካርብም ይበላሉ፣ ፕሮቲንም ይበላሉ። ሃሌሉያ። ሹገር በጣም ይበላሉ። ተደላደሉ ናቸው። በቃ እንትን አለ ኬክ አምጣው ይላሉ። ጮማ በጣም ወዳለው ይላሉ። ምንም ችግር የለም። ተደላድለው ነው የሚኖሩት። ይሄውን የካርብ ምን እያልኩ መከራ እያየሁ ሰውነታቸውም ጤናማና የተደላደለ ነው። በሰዎች የሚደርስ ጣጣ አይደርስባቸው። እንደ ማንኛውም ሰው መከራ አያገኛቸውም። መከራ ራሱ አያገኛቸው። ከመከራ ውጪ ናቸው። በቃ እነዚህ ሰዎች ኬር ፍሪ ላይፍ ነው የሚኖሩት። ሪላክስ ነው የሚያደርጉት። በቃ እንትና ሞተ ሲባሉ በቃ ቀበሩታ ይላሉ። የእንትን መቅበሪያ ምናምን አይታገሉም። ስለሌላውም ሰው አያገባቸውም። በቃ አሉ እኮ እንደዚህ አይነት ሰዎች። ክርስቲያንም አሉ ለነገሩ አይቻለሁ። የሰው ነገር ምንም የማይመስላቸው ሰዎች አሉ። እግዚአብሔር ይርዳን መቼም። ስለዚህ ትዕቢት የአንገት ጌጣቸው ነው ይላል። ትዕቢት የአንገት ጌጣቸው ነው። ባለጠጋ ስለሆኑ እንደፈለጉ ለማውራት ይችላሉ። አንደበታቸው በጣም ሰይፍ ነው፣ ይዋጋል። እነሱን የሚሰሙ በሙሉ በሐዘን ነው የሚሰሙት። ለምን? ሰይፍ አለው ነገራቸው በሙሉ። የባለጠጋ አንዱ ምሳሌ ምን እንደሆነ ታውቃላችሁ? ሰው እየጠገበ ሲሄድ የማውራት አቅም ይጨምራል። የጠገበ ቀን የምታውቁት እሱ ነው። ትናንት ያላወራው ሰውዬ አሁን ምን መሰለ ነገሩን ሳያው በግራና አገኝ ይጀምራል፣ ማውራት ይጀምራል። ይኸውላችሁ ትሁቱ ግን ሲያገኝ ትሁት ይሆናል፣ ይዝቅ። ይኸውላችሁ ሰው እግዚአብሔር የባረከው ሰው የምታውቁት በትህትናው ነው። ጌታውን ነው የሚመስለው፣ አባቱን ነው የሚመስለው። ሁሉ ያለው አምላካችን ሆኖ እኔ ትሁት ነኝ አለ። ሁሉ አለው። መግደል ማዳን የሚችለው አምላክ ተዋርዶ መጥቶ ሞተ። ክብር ለስሙ ይሁን። ሃሌሉያ። እሱን ብቻ ነው ልንሆን የምንችለው ወገኖቼ። ትንጠግብ ከባድ ነው። አንዳንዶቻችን ጠጋብም እንኳን አንችልም። አለው ጠጋብም እንኳን አይነት አንዳንድ ሰው ይችላል እንደምንም ችሎ ግን ይፈነዳል አንድ ቀን። ግን እንደው ትንሽም ማስኬድ እንደው ወግ ነው። ስለዚህ ትዕቢት የአንገት ጌጣቸው ነው። አመጽንም እንደ ልብስ ተጎናጸፏት። የሰባ አይናቸው ይጉረጠረጣል። ምን አይነት ጻፊ ነው? የሰባ አይናቸው ይጉረጠረጣል። በቃ ወዲያም ማን አለ ከኔ በላይ ይላሉ። በቃ ሰፈሩ አካባቢ በሙሉ የመውረስ ነገር ያመጣሉ። የእግዚአብሔር ግሎሪ ላያቸው ላይ የለም። የራሳቸው ግሎሪ ነው እንደዚህ የሚያደርጋቸው። ልባቸውን በከንቱ ሐሳብ ተሞልተዋል። ልባቸው በከንቱ ሐሳብ ተሞልቶ ይፈሳል ይላል። በፌዝና በክፋት ይናገራሉ። ቀና ብለውም በአመጽ ይዝታሉ። አፋቸውን በሰማይ ላይ ያላቅቃሉ። ይሄ ሰውዬ ሁሉ ያየቆ ግራ ገብቶት ነው። አንደበታቸውን በምድር ያካልላል። ስለዚህ ህዝቡ ወደ እነርሱ ይነጉዳል። ህዝብ ሁሉ ሃሌሉያ ማለት አቁሞ ወደ እነዚህ ነው የሚነጉደው። በቃ ህዝብ አትራክት የማድረግ አቅም አላቸው፣ ይጎትታሉ። ውሃቸውንም በግፍ ይጠጣሉ። ለመሆኑ እግዚአብሔር እንዴት ያውቃል? በልዑል ዘንድ ዕውቀት አለ ይላሉ። ጭራሽ አልፈው ሄደው እግዚአብሔርን ይተቻሉ። እንግዲህ ክፉዎች ይህንን ይመስላሉ። ሁልጊዜ ግድ የለሽና ሀብት በሀብት ናቸው። ለካ ልቤን ንጹህ ያደረኩት በከንቱ ነው። ይኸውላችሁ ኮምፔር አደረገ። የብዙዎቻችን ችግር እቺ ነች። ኮምፔር እናደርጋለን። ኮምፔር አደረገ አምልኮን፣ የእግዚአብሔርን መቅደስ፣ የእግዚአብሔርን ህልውና ከአንድ ከሚጉረጠረጥ ሰውዬ ጋር ኮምፔር አደረገው። የዚህን ጊዜ ምን አለ? ዝም ብዬ ነበር ማመልከው፣ በከንቱ ነው ሃሌሉያ ስለ ጮሁት። ቸርች ስል እኔ በዛ ሰዓት ብነግድበት ኖሮ አያችሁ ጀመረ። እንደሱ እንደማለት ነው። እኔ እኮ ቸርች የምመጣው ብሏል አንዱ። እኔ እኮ በዚህ ሰዓት እዚህ 2 ሰዓት እኔ እኮ የኔ ያህል ሰዓት ሰራ ነበር ገንዘብ ቸርች።
ሄዶ መስራት ነው ያለበት። እንዳይመጣ እንደዚህ አይነት ሰው ገንዘብ ያገኝ እዛ። መጽሐፍ እንደሱ ነው የሚለው። በጣም ነው የሚገርመው። በጣም ለካ ልቤን ንጹህ ያደረኩት በከንቱ ነው። ሰው ሲቀጠቅጠኝ ዝም ያልኩት በከንቱ ነበር። እንደፈለኩ መናገር ስችል፣ እንደ ሌሎች መሆን ስችል ያልቻልኩት መቀጠቀጠው በከንቱ ነው። ማመልከው በከንቱ ነበር። ይሄ ሁሉ ግጥምስ ከንቱ ነው። ይሄ ሁሉ መዝሙር የደረደርኩት ይሄ ሁሉ ቅኔ ከንቱ ነበር አለ። እጄንም በየዋህነት የታጠብኩት በከንቱ ኖሯል። ምን አለ በቦክስ እየዘነጠልኩት ልክ እያገባሁት እኔ እንደፈለኩ እየተራመድኩ በሆነ ደም በደም እያረኩት። በጣም እኮ የሚገርም ነው። ይሄ እኮ ወገኖች አሳፍ ጋር ትሄዱ እኛ ጋር እኮ ያለ ጥያቄ ነው። እኛ እኮ ነው የምናወራው፣ ጌታ የሚያወራው ለኛ ነው። የኛ ጥያቄ ነው። ቀኑን ሙሉ ተቀሰፍኩ፣ ጠዋትም ተቀጣዋል። እኔ እንደዚህ እናገራለሁ ብልማ ኖሮ የልጆችህን ትውልድ በካድኩ ነበር። በጣም ደስ የሚለኝ አሳፍ እዚህ ጋር አንድ ጥበብ አደረገ። ይሄንን አላውጀውም አለ። ጣጣ ውስጥ ይገባል ሌላ ትውልድ፣ ስለዚህ አላውጀውም። የኔ ስንፍና ለራሴ ነው። አሜን ነው። አላወጣውም ለልጆቼ። ባይ እግዚአብሔር እንኳን ሳየው ምንም ያዋጣ አይደለም። መንገድህን አስተካክል። አንዳንዶቻችን ልጆቻችን አገልጋይ እንዳይሆኑ እንተጋለን እኮ። ለምን የአገልጋይ ኑሮ አይተን ኧረ በኢየሱስም እንደሱማ ልጄ እንዳይሆንብኝ እንትን ሄዶ ዶክተር እንትን ይሁን እንጂ ኢንጂነር ይሁን እንጂ ምን አስጨነቀው? የዚህን ሁሉ ሰው እንትን ያደርገው ምን ቦታው? አያችሁ፣ ለጀነሬሽን የእግዚአብሔርን ክብር እንደመስጠት የእግዚአብሔርን ቤት ጉዳይ ትክክል አለመሆኑን ነግረዋል። አሳፍ ግን እዚህን አላደረገም። እግዚአብሔር ይባርከው። አልናገርም አለ፣ ደበኩት አለ። ይህን ነገር ለመረዳት በሞከርኩ ጊዜ አድካሚ ተግባር መስሎ ታየኝ። ይሄ ሁሉ አሁን ያወራውን ነገር ለመረዳት ለማሰብ ስሞክር አድካሚ ይደክማል። ራሱ ማሰብ፣ ይህንን ነገር ኢቫሉዌት ማድረግ፣ ለዚህ ነገር መልስ ማግኘት ይደክማል። ደከመኛል። በቃ እንዴት አድርጌ ካልኩሌት አድርጌ መልስ ወደ እኔ ላምጣ? ከባድ ነው። ለተጨነኩ አለ። ከባድ ነው፣ በጣም ከባድ ነው። ከባድ ነው። አንዳንድ የምናልፍበት ወገኖች አይገባንም። ከባድ ነው። አንድ ቦታ ላይ አንድ ስህተት ስለተሳልኩኝ ይህ ሁሉ መሆን አለበት ጌታ ሆይ እንላለን። እከሌ እኮ ኮምፔር ስታደርጉት እከሌ ዝም ብሎ ይስታል። በየቀኑ ነው የሚስተው። እሱ ግን በቃ እሱ ነው የሚያምረው። ሰው ሁሉ የሚወደው እሱን ነው። ለእሱ ነው ነገሩ በሙሉ። እኔ ጋር ማንም የለም፣ የልብ ሰው የለኝም፣ አብሮኝ የሚያለቅስ የለም። እሱ ደግሞ ሳይፈልግ ይሄዱና ያለቅሱለታል። እንዴ ፌር አይደለም። ልክ ነው። ፌር አይደለም። አድካሚ መስሎ ታየኝ አለና ቁጥር 17 በጣም የምትገርም ነች። ሃሌሉያ። ይሄውም አለ ወደ አምላክ መቅደስ እስክገባ መጨረሻቸውንም እስካይ ድረስ ነበር። ይሄ ሁሉ ነገር የዘመናት ጥያቄ የሆነብኝ ነገር መልስ ሊያገኝ የሚችለው ብዬ ሳስበው ስመረምር ሳወጣና ሳወርድ ሊገባኝ ያልቻለው ነገር አንድ ቀን ነገሩ ገባኝ። እንዴት ገባ? ወደ እግዚአብሔር መቅደስ ስገባ፣ ወደ ህልውና ውስጥ ስገባ፣ ሃሌሉያ፣ እንደ ቀደመው ህይወቴ ኮምፔር ማድረግ ትቼ ማምለክ ስቀጥል፣ በሁኔታዬ ውስጥ በጨለማ ውስጥ ግራ በመጋባት ውስጥ እግዚአብሔር ጻድቅ ነው እያልኩ ማምለክ ስጀምር፣ ወደ ህልውናው ስገባ ነገሩ በሙሉ ገባኛል። ሁለት ላይን እንዳለ ገባኛል። ለካኔ በቀኝ ቆሜያለሁ አለ። ሃሌሉያ። ወደ መቅደሱ ስገባ መጨረሻቸውንም እስካይ ድረስ ነበር። የነዚህን ሰዎች መጀመሪያ ነው ማየው የነበረው። ለካ መጨረሻ የሚባል ለካ አለ። ዘመን ለካ የሆነ ቦታ ላይ ይቆማል። ለካ
ለካ እንደዚህ እንደተወጠረ ሰው አይኖርም። ለካ አንድ ቀን አለ የሚደክምበት። ለካ እንደፈለገ የሚያወራበት ዘመን የሚያጣበት ሰው አጠገቡ ማይቆምበት የዘራውን የማጨድ ግዴታ ህይወት ውስጥ የሚገባበት ዘመን ለካ አንድ ቀን አለ። አየሁት አለ እሱ። እኔም ለካ መቅደሱ ውስጥ ነበር ስዘራ የነበረው። አምልኮ ነበር ስዘራ የነበረው። መዝሙር ነበር ስዘራ የነበረው። እኔና የነሱን ዘር መጨረሻ ላይ ሳየው ልዩነቱ ገባኛል። ሃሌሉያ! ዘላለም የሚባል አለ። አሜን ነው። ዘላለም የሚባል አለ። ይቺኛው አጭር ነች ወገኖች። ተፍ 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 ምን ልባት አጭር ነች። አንዳንዶቻችን ከሀፍ በላይ ሄደናል። አልቃለች። ለዚህ ነው ቅድም ያነበብኩላችሁ ጥበብ ስጠን ዘመናችንን እንድንቆጥር። 50 ደረስኩ፣ 51 ነኝ ጌታ ሆይ የሚቀጥለው ዓመት በምን ብልሩጥልህ ባክህ። ቀኑ መጣ፣ እንትና መጥቷል። የሚገርም ነው እሱ እኮ በጣም ጀንትል ነው። በቃ ተመድቧል፣ ይመጣል። አንድ ቀን ማንም አያቆመው፣ ፒክ ያደርጋል። ወይ ሃሌሉያ! የዛን ቀን ግን ለዘላለም ስዘምር የነበረውን ድሮ ሳይገባኝ የሰው መፍትሄ ሆኜ የኖርኩበትን ዘመን ግራ እየገባኝ ለጽድቅ ቆሜያለሁ ብዬ የተዋሸው የመሰለኝን ያንን ዘመን እግዚአብሔር አሳየኝ። ሳየው የኔ ህይወት ለካ በዘላለም ውስጥ ክብር ነው። ለካ በአብ ቀኝ ከልጁ ጋር ከኢየሱስ ጋር ነው። ሃሌሉያ! ኦ ሃሌሉያ! ማየት አየሁት አለ። በእርግጥ በሚያዳልጥ ስፍራ አስቀመጥካቸው፣ ወደ ጥፋትም አወረድካቸው። እንዴት ፈጥነው በቅስፈት ጠፉ። አያችሁ፣ ለብዙ ዘመን የሆነበት ሰውየው እግዚአብሔር ዙፋን ውስጥ መቅደሱ ሲገባ ፍጥነት አለ። ለካ እዚህ ነው ፍጥነት የሌለው። እዚህ ፍጥነት የለም። የሚቀጥለው ዓመት እንላለን። እዛ የሚቀጥለው ዓመት የሚባል የለም። ተጀመረ፣ ተፈጸመ። እግዚአብሔር ዙፋን ስር። እግዚአብሔር በታይም ውስጥ አይደለም ያለው። እግዚአብሔር ያለው ከታይም ውጪ ነው። ነገ የሚባል የለም እግዚአብሔር ጋር። ኧረ አሜን! የለም ነገ የሚባል የለም። ከነገ ወዲያ የሚቀጥለው ዓመት የሚባል የለም። እሱ ለኛ ነው ክልል ያበጀልን እግዚአብሔር። አያችሁ፣ አሳፍ እዚህኛው ክልል ሲገባ ረዘመበት፣ መከራው ረዘመበት፣ ጭንቀቱ ረዘመበት። እነሱ ሲበሉ እሱ ሳይበላ፣ እነሱ ሲለመልሙ እሱ ሲደርቅ ግራ ገብቶት ልክ መቅደሱ ሲገባ ሁሉ ነገር አልቋል። ለካ እሱ ሲለመልም እነሱ የሉም ጨርሶ። በድጥ ስፍራ አስቀመጥካቸው፣ እዚህ ብለው ሄደዋል። አለቀ። እግዚአብሔር ይርዳን። አሜን። ክብር ለስሙ ነው። እንዴት ፈጥነው በቅስፈት ጠፉ፣ በድንጋጤ ፈጽመው ወደሙ። ሰው ከህልሙ ሲነቃ እንደሚሆነው ጌታ ሆይ አንተም በምትነሳበት ጊዜ እንደ ቅዠት ከንቱ ታደርጋቸዋል። ነፍሴ በተማረረች ጊዜ፣ ልቤም በተቀሰፈ ጊዜ ስሜት የሌለውና አላዋቂ ሆንኩ፣ በፊትም እንደ እንስሳ ሆንኩ። ይህም ሆኖ ዘወትር ካንተ ጋር ነኝ። ግራ ቢገባኝም እኔ ነገሮች ሁሉ ቢምታቱብኝም ለኔ ለአይምሮዬ የመግባት አንደርስታንድ የማድረግ አቅም ባይኖረኝም ዘወትር ግን እዛው ነኝ አንተ ጋር። ሃሌሉያ! እዛው ነኝ። ለቀና ስላለህ ስጸልይ ትሰማለህ። ነገሩ አልገባኝም እንጂ አንተ አለ እያለ ነው። ነፍሴ በተማረረች ጊዜ፣ ልቤም በተቀሰፈ ጊዜ ስሜት የሌለውና አላዋቂ ሆንኩ፣ በፊትህም እንደ እንስሳ ሆንኩ። ይህም ሆኖ ዘወትር ካንተ ጋር ነኝ፣ አንተም ቀኝ እጄን ይዘኸኛል። በምክርህ መራኸኝ፣ ኋላም ወደ ክብርህ ታስገባኛል። ኋላም ወደ ክብርህ ታስገባኛል። በሰማይ ካንተ በቀር ማን አለኝ? በምድርም ካንተ ሌላ ምን እሻለሁ? እሺ ምን አለ? ምንድነው? ምን በቃ እኮ ዙፋን ውስጥ እዛ ህልውና ውስጥ የገባ ሰው ድምፅ ምን ዋጋ አለው? ሰማይ ነው እንጂ ማለት ይጀምራል። እዛ ነው አሁን እንድንገባ እግዚአብሔር የሚናገረን።
አሳፍ በዚህ ሁሉ አልፎ ግራ ተጋብቶ እምነቱ ተፈትሞ ጨልሞበት እያመለከ ጨልሞበታል። ቸርች እየሄደ ጨልሞበታል። ለእግዚአብሔር እየሰዋ ጨልሞበታል። አልገባ አለው። አንዳንድ ጊዜ የተንሸዋረረ እይታለን። አይናችን ይንሸዋራል። የመንፈሳዊ ልባችን ይንሸዋራል። ስለ እግዚአብሔር ያለን አመለካከት ይቀየራል። ስለ ደህንነታችን ያለን አቅም ይቀየራል። በቃ ነገሮች ሁሉ ስለ መንፈሳዊ ነገር የገቡን በሙሉ ይደበዝዙብናል፣ ግራ ያጋባል። ነገር ግን በእግዚአብሔር ሕልውና ውስጥ መግባት የማያሻማ እውነት ነው። አሜን። በእግዚአብሔር ሕልውና ውስጥ የእግዚአብሔርን ፈቃድ ማወቅ አቅም እናገኛለን። የእግዚአብሔር ሕልውና ማለት ወዴት ነው እሱ እያላችሁ ነው አይደል? ታዲያ እሺ ወዴት እንሂድ? የእግዚአብሔር ሕልውና ጸልይ፣ እንደ ፈቃዱ ጸልይ፣ እንደ ቃሉ ጸልይ፣ ተንበርከክ፣ ጊዜ አጥፋ፣ አጭር አታርገው፣ አርዝመው፣ በፊቱ ሁን፣ ቆይበት፣ እስኪያወራ ጠብቀው። አንተ ብቻ አታውራ። ሁሌ እያወራን እንነሳለን፣ እሱ አያወራም። ሕልውናው እንደሱ አይደለም። እሱ እንዲያወራ መፍቀድ ነው። ለምን ታወራለህ? ያውቀዋል። እሱ ያውቀዋል እኮ እግዚአብሔር አምላክ ያውቀዋል። ስቴይ ዴር አይ ኒድ ዩ። ሃሌሉያ። ልቀፍህ፣ እቅፍ ላርግህ፣ ግባኔ ውስጥ፣ ሕልውናዬ ውስጥ ፍቅር ሼር እንደራረግ ነው የሚፈልገው እግዚአብሔር። እግዚአብሔር ውስጥ እንግባ ነው። ሕልውና ውስጥ ስንገባ ይኸውላችሁ እግዚአብሔር የሚፈልገው ሕልውና ውስጥ ገብተን የእግዚአብሔርን የዘላለም አጀንዳ ለማየት እንድንችል ነው እግዚአብሔር የሚፈልገው። ከሕልውና ውስጥ ወጥተን ዝም ብለን መደነቅ ከጀመርን ሕልውና ውስጥ አልቆየንም። ሕልውና ውስጥ የቆዩ ሰዎች የእግዚአብሔርን ሐሳብ ሼር ያደርጋሉ። አሜን ነው። መጽሐፍ ቅዱሳችን ኢሳይያስ ምዕራፍ 6 ከ1 እስከ 9 ሄዳችሁ አንብቡ። ትዝ ይላችኋል አይደል? በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት እግዚአብሔርን። የልብሱም ዘርፍ መቅደሱም ሞልቶት ነበር። መላእክትም ኪሩቤልም ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። ከመድረኩ መሰረት ከጨዋዊው የተነሳ መድረኩ ተናወጠ ይላል። አሜን ነው። ተናወጠ። እኔ ደግሞ ከንፈሮቻቸው በረከሱባቸው ሰዎች መካከል በመኖሬ እነሱ ብቻ አይደሉም፣ እኔ ራሴም ከንፈር የረከሰብኝ ነኝ። ከነሱ ጋር እንዲሁ ስቀባጥር ነው የምውለው። አሁን አንተን ሳይ ቅድስና ብቻ ነው የሚታየኝ። ኃጢአቴ ወይኔ አለ ሰውየው። ወይኔ ሞትኩኝ፣ ጠፋሁኝ አለ ይላል። ሄዳችሁ አንብቡት። በእግዚአብሔር ሕልውና ውስጥ የመጀመሪያ ኢሳይያስ የገባው ምን መሰላችሁ? የእግዚአብሔርን ፈቃድ አወቀ። እግዚአብሔር ልክ ሲያገኘው ምን አለ? እንደ እንትን ነው። እግዚአብሔር እኮ የሆነ ሂውመረስ እኮ ነው። ሃሌሉያ። ኢሳይያስ ነው ያለው፣ ሌላ ሰው የለም። ማን ይሄድልኛል? ማን ይላክልኛል አለ እግዚአብሔር። ኢሳይያስ አንተ ብትሄድልኝ አላለም። እንትን ነው፣ ሂውመረስ ነው፣ ላቭሊ ነው። አምላካችን በቃ ደስ ይላል፣ የሚያስጨንቅ አይደለም። ማን ይሄድልኝ ይሆን? ሐሳብ አለኝ፣ ልጆች አሉኝ፣ ሰዎች አሉኝ። እነሱን ማን ያድንልኝ ይሆን? ለነሱ ማን ይነግርልኝ ይሆን ሲል ፈቃዱን ሰማው። ስለዚህ በሕልውና ውስጥ እኔ ላከኝ አለ። ሃሌሉያ። ሕልውና ውስጥ ገብተን የእግዚአብሔርን ፍቃድ ስናውቅ የሚሆነውን ነገር ነግራችሁ እናጨርሳለን። በእግዚአብሔር ሕልውና ውስጥ ሰማይን ማስተዋል እንችላለን። ሰማይ ይኸውላችሁ በእግዚአብሔር ሕልውና ውስጥ ስንገባ ሰማይ ይገባናል። የሰማይ አጀንዳ ይገባናል። የእግዚአብሔር የዘላለም ሐሳቡ፣ አቅሙ፣ ጉልበቱ፣ ክንዱ ይገባናል። ስለዚህ ምድር እንዴት እንደምንኖር እናውቃለን። ለምን? በሰማይ ሐሳብ ለመኖር እንደምንችል እግዚአብሔር ስለሚያውቅ ወደ እሱ ስንገባ ሰማይ ይገባናል። በእግዚአብሔር ሕልውና ውስጥ ዘላለምን ያማከለ አስተሳሰብ እናገኛለን። አሁን እኔ በልሳን ብናገር ልክ አይደለም? ብጮህ ማለት ነው በልሳን። በእግዚአብሔር ሕልውና ውስጥ ስንገባ አስተሳሰባችን ሁሉ ዘላለምን ያማከለ ይሆናል። እዚህ ሰፈር ያለ አይደለም፣ የሰፈር ሳይሆን የዘላለም ይሆናል። ዶሮ ብታልም ምንሆን? የብዙዎቻችን ህልም እሱ ነው። ዶሮ አስተውላችኋታል? ዶሮ
ውሃ ትጠጣና ትላለች። እኔ እንጃ እኔ አይቻለሁ። እንግዲህ የሆነ የተወሰኑ ነገሮች አላቸው። ዶሮ ውሃ ትለቅማል። ሌላ ምንም ቢዝነስ የላትም። ቢዝነሷ ጥሬ መልቀም ብቻ ነው። መብረር አትችልም። ክንፍ አላት። በጣም እኮ ነው የሚገርመው። ትለቅማለች። ውሃ ስጠጣ ትልና ለምን አይገባም? ተዘቅዝቃ ከቆየች ይወድቃል የገባው። ስለዚህ ለማስገባት ወደ ላይ ትላለች። የተወሰኑ ነገር ምድራዊ ነገር እያሰምን መኖር አንችልም። በእግዚአብሔር ሕልውና ውስጥ ገብተን ዘላለምን ያማከለ ሕይወት እግዚአብሔር ሊሰጠን ይፈልጋል። የምናደርገው ነገር በሙሉ ከዘላለም አንጻር ነው ያለ። ከዘላለም አንጻር አንድ ነገር ላድርግ። እግዚአብሔር በዚህ ጉዳይ ምን ይላል? ሰማይ በዚህ ጉዳይ ላይ ይተባበራል ወይ? ቢዝነስ ልከፍት ነው። ሰማይ ምን ይላል? በዚህ ቢዝነስ ውስጥ አልፌ ለብዙዎች ረፍትና መድኃኒት ሆናለሁ፣ በዚህ ውስጥ ወንጌል እሰብክበታለሁ፣ ብዙዎችን ታነሳልኛለህ ይላል ወይስ እንጀራ በልተህ ጠግበህ ትሞታለህ ይላል? ምረጥ ነው እንግዲህ ነገሩ። የምናደርገው በሙሉ ወደ እግዚአብሔር ሕልውና ውስጥ ስንገባ ዘላለምን ያማከለ ይሆንልናል። በእግዚአብሔር ሕልውና ውስጥ ስንገባ ወገኖቼ፣ በእግዚአብሔር ሕልውና ውስጥ ስንገባ ስታንዳርዳችን ይቀየራል። መለኪያችን ይቀየራል። ሰው የምንለካበት ነገር ይቀየራል። አሜን ነው። ሰውን እናይና የሆነ መለኪያ ያለን አይደለ? ሰው ስናይ ከላይ እስከ ታች አይተን ማርክ ምናምን ብራንድ አይተን ልክ እንሰጠዋለን። ሰውየው ቦስ ምናምን ጉቺ ምናምን ብለን ወይም ደግሞ የሆነ የድሮ ያስመራ ሹራብ የምናምን የአዋሳ ጨርቃ ጨርቅ ምናምን ካየን ሰፈር እንሰጠዋለን፣ ልክ እንሰጠዋለን። እግዚአብሔር ፊት ስንገባው ግን ሰውየው ይገባናል። ያ ጌታ የመጣው በገሊላ በኩል ነው። አሜን ነው። ሰውን አንዱን ከፍ አንዱን ዝቅ ማድረግ፣ አንዱን አንደኛ አንዱን ሁለተኛ ማድረግ አንችልም። እግዚአብሔር ሁሉን እዛው የለማ። ምክንያቱም ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰውን ያለው እከሌና እከሌን በመልካችን እንፍጠር፣ እነከሌ ደግሞ እከሌን ይምሰሉ አላለም። እግዚአብሔር ያለው ሰውን ነው። ሰውን ስናይ እንቀየራለን። እግዚአብሔር የተመሰገነው። ሕልውን መለኪያ እናገኛለን። የህይወት መለኪያ እናገኛለን። ስለ ቁስ ያለን አመለካከት ያንስብናል። ሃሌሉያ ያንስብናል። ትናንትና በጣም የሚያስደንቀን ነገር ዜሮኛ እንደሆነ ይገባናል። ሕልውና ውስጥ ስንገባ ነው። ሰው ሕልውና ውስጥ እኮ ስላልሆነ ነው 10 ሰዓቱን ሊያሳየን የሚፈልገው። ምን መሰለህ ይለናል። በቀደም ለታ ይለናል። አላይም እኔ አላይም። ሃሌሉያ አላይም። ፐርፐስሊም አላይም እኔ። ሰው እኮ ሰላም ሲላችሁ እንዴት ነህ ደህና ነህ እንደምን ነህ ፊታችሁን እኮ ማያይ ብዙ ሰው ነው። የቁስ መንፈስ እግዚአብሔር ይምታው። እኛ ለዚህ አልተጠራንም። እነዚህ ሁሉ አገልጋዮቻችን ናቸው የእግዚአብሔርን አጀንዳ ለመፈጸም። በሕልውናው ስንገባ መለኪያ ይቀየራል። ክብር ለእግዚአብሔር ይሁን። መለኪያችን ጌታ ይሁንልን። ሕልውናው ስንገባ የእግዚአብሔርን ፈቃድ እናውቃለን። አሜን ነው። ጥቂት ነገር ተናግሬ ልጨርስ፣ ጥቂት ደቂቃ ስላለኝ። ታዲያ የእግዚአብሔር ፈቃድ ምንድን ነው የሚያስፈልገው? ለምንድን ነው የእግዚአብሔር ፈቃድ የሚያስፈልገን? ሕልውና ውስጥ ገባን። የእግዚአብሔርን ፈቃድ ማወቅ ለምንድን ነው የሚያስፈልገን የምትለው አንድ ነገርና እንቋጨው። ቢወራ አያልቅም። ማር ነው ይሄ እኮ ማር ነው። ይሄ እኮ አንድ የኢትዮጵያ ንጉሥ ጠዋት አንድ ቅጠል ይበሉ ነበር አሉ። የመጽሐፍ ቅዱስ አንዷን ቀደው ይበላሉ አሉ። በጣም ብላው ስለሚል ሕዝቅኤል ላይ ይላል አይደል? ብላው ይሄን ቃል ብላው ስለሚል አንድ እየቀደዱ እግዚአብሔር ይባርካቸው። እሳቸው እኛ እኮ ወይ አላነበብነው ወይ አልበላ ነው ወይ ይዘነው አልዞርን ወይም ይሄ ከዚህ ጋር ያለው መስቀሉን ለሌላ ሰው አላሳየን፣ እንደዚህ አላልን። ስታይላችን ሌላ፣ ክብራችን ሌላ፣ ነገራችን ሌላ፣ ለምንጠየቀው ጥያቄ መልስ የለን። እባካችሁ በዚህ ላይ ንቁ። ይሄ ነው የህይወታችን እውነት። ክብር ለስሙ ይሁን። የእግዚአብሔር ፈቃድ ምንድን ነው? የእግዚአብሔር ፈቃዱ ለህይወታችን ለፍጥረት ሁሉ ትክክል ነው። ይኸውላችሁ አሁን ዮሴፍን አስቀምጣችሁ ዮሴፍን
ያዕቆብንና እግዚአብሔርን አስቀምጡ። ያዕቆብ በስጋ የወለደው ነው፣ እግዚአብሔር መንፈሳዊ አባቱ ነው አይደለም? ስለዚህ ያዕቆብ ሌሎቹ ልጆች እንደዚህ አሁን ነው ልጅ የኔ ልጅ ብቻ ነው ይላል። ጸሎት እሱ ነው። እግዚአብሔር ዝም ነው የሚለው። እግዚአብሔር የነገሮቹን መጨረሻ ከመጀመሪያ ስለሚያይ ስለአንተ ጭንቀት ጉዳዩ አይደለም። አሜን ነው። ይኸውላችሁ የኛ ጭንቀት የኛ ውካታ ነገን ማየት አቅም ስለሌለን ነው። ዮሴፍ ነገን ቢያይ የግብፅ ጠቅላይ ሚኒስትር ሆኖ ራሱን ቢያየው መከራው በሙሉ ይቀለው ነበር። አይስክራይም ነበር የሚሆነው፣ ግን አይሰራም ነበር። ስለዚህ እግዚአብሔር ፈቃድ ሉዓላዊ ነው። አሜን ነው። ስለዚህ እግዚአብሔር ፈቃዱን ለሕይወትና ለፍጥረት ሁሉ ትክክለኛ አድርጎ የሰራ ነው። በቃ ምንም ሲያደርግ ማለት ነው። ዓለም ሁሉ በአንድ ጊዜ እምሽክ ብሎ እንደ አጋጣሚ አዲስ ሕይወት ቤተክርስቲያን እያመለክን እኛ ብንተርፍ ዓለም ሁሉ እኮ አልቋል። እኛ እኮ ስላመለክን ነው። አይ አይደለም፣ እንደዚህ ነው የፈቀደው። በቃ ሌላ ድምፅ አያስፈልግም፣ ማብራሪያ አያስፈልግም። እሱ ማብራሪያው ስናየው ይገባናል። አንደኛው ፈቃዱ ለሕይወታችንና ለፍጥረት ሁሉ ትክክል ስለሆነ ነው የሚያስፈልገን የእግዚአብሔር ፈቃድ። ብዙ ጥቅሶች አሉ ከጊዜ አንጻር። ሮሜ 12:2 እንደዚህ ይላል፣ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ። ምን እንደሆነ ፈትነን የምናውቀው በጎ ደስ የሚያሰኝ ነው። ደስ የሚያሰኛቸው ግን ህልውናው ስላሉት ብቻ ነው። ለሁሉም አያስደስትም። ይሄ ለዮሴፍ ሕይወት በፍጹም አያስደስትም። አብርሃም 90 ዓመት አለመውለዱ አያስደስትም። እንዴት ነው የሚያስደስተው? አያስደስትም። በእግዚአብሔር ህልውና ላሉ ግን ደስ ያሰኛል። አሜን ነው። ፈተናዎቻችን ዛሬ ስናያቸው ደስ አያሰኙም። እግዚአብሔር ሲያቸው መጨረሻቸውን ስለሚያይ ደስ ይላል። ስለዚህ ለዚህ ነው የእግዚአብሔር ፈቃድ የሚያስፈልገን። መዝሙረኛው ምን አለ? ቁጥር 18:30 ላይ የአምላኬ መንገድ ፍጹም ነው አለ። እኔ አሁንም የምኖረው ሕይወት ፍጹም ነው። እኔ ግራ እየገባኝ አንተ ግራ እየገባህ እሱ ፍጹም ነው። የእግዚአብሔር ቃል የነጠረ ነው፣ በእርሱ ለሚታመኑት ሁሉ ጋሻ ነው ይላል። እግዚአብሔር የተባረከው። የእሱ ፈቃድ ትክክል ነው። የእሱ ፈቃድ ትክክል ነው ማለት ምን ማለት ነው? ጸሎት ተንበርክከን ጸልየን ኖ ሲልም ትክክል ነው። ቆይ ሲልም ትክክል ነው። እሺ ሲልም ትክክል ነው። እግዚአብሔር ያለው ሁሉ ልክ ነው ማለት ነው። ህልውና ውስጥ ምንገባው ለምንድን ነው? የእግዚአብሔርን ፈቃድ ትክክል ነው ብሎ ለመራመድ አቅም ይሰጠናል ማለት ነው። በጣም የሚገርመኝ ዘፍጥረት ምዕራፍ 50 ላይ እነዚህ የዮሴፍ ወንድሞች አባታቸው ከሞተ በኋላ ይላል መጽሐፍ ቅዱሳችን። ሄዳችሁ እናንተ አንብቡት። አባታቸው ከሞተ በኋላ አሁን ዮሴፍ ይበቀለናል። እስከ ዛሬ አባታችን ስላለ ነው፣ አባታችን እንዳይከፋው ብሎ ነው። አሁን ግን ይበቀለናል። ስለዚህ አባትህ ቀድሞ በሕይወት እያለ እኮ አንድ ነገር ተናግሮ ነበር፣ ይገርምሃል አሉት። ምን? አይ በቃ እንደው እነዚህ ልጅ ወንድሞችን አደራ እንደው ተንከባከባቸው፣ እንደው ወደፊትም አንዳንድ ነገር ቢጎልባቸው አብረሃቸው ሁን እኮ ብሏል። ዮሴፍም አለቀሰ ይላል። አለቀሰ። ምን አላቸው መሰላቸው? እናንተ ክፉ ነገርን አስባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲያድን ለማድረግ ለመልካም አሰበው። እናንተ እኔን ወደ እስር ቤት ስታስጨምሩኝ፣ ስትገፉኝ፣ ስታዋረዱኝ ክፉ ናችሁ። እናንተ ክፋት ነው ያደረጋችሁት። እግዚአብሔር ግን መንገዱ ነበረ። ለምን? እዚህ የሚድን ሰው ነበረ። እናንተ ራሳችሁ እኮ መዳን ነበረባችሁ። በእናንተ መካከል ይሁዳ አለ፣ በይሁዳ ውስጥ ኢየሱስ አለ። የእግዚአብሔር አጀንዳ አለ። ስለዚህ ስለ አጀንዳው ነው እግዚአብሔር እኔን በዚህ ውስጥ ያስገባኝ። ወግ ደርሶኝ ነው ስለ አጀንዳው በዚህ ሁሉ ውስጥ ሄድኩት። ሐዋርያት ሥራ ምዕራፍ 4 ላይ ትዝ ይላችኋል። ሲደበድቧቸው ምዕራፍ 5:4 ሲወቅጧቸው ካደሩ በኋላ ሲወጡ ምን አሉ? ለዚህ ለኢየሱስ ክርስቶስ ተደበደብን ብለው በታላቅ ደስታ ተጓዙ ይላል። ክብር ለእግዚአብሔር። አጀንዳው ሲገባ ህልውናው ስንሆን ይገባናል፣ ድብድብም ይገባናል። እግዚአብሔር የተባረከ
የእግዚአብሔርን ፈቃድ ማወቅ የሚጠቅም የእግዚአብሔር ፈቃድ ማለት እንደራሱ ነው። በቃ ፈቃዱ ማለት እንደራሱ ሉዓላዊ ነው ፈቃዱ። ስለዚህ ነው የሚያስፈልገን። አለ እግዚአብሔር ፈቃድ ህይወታችንን መጨረስ አንችልም። ዘመናችን ከንቱ እንዳይሆንብን መጠንቀቅ አለብን። እግዚአብሔር አምላክ ይርዳን። የእግዚአብሔርን ሐሳብ ማንም ሊያስቀይረው አይችልም። ታውቃላችሁ በጸሎት ውስጥ ብዙ ጊዜ የእግዚአብሔርን አጀንዳ ሐሳቡን ለማስቀየር ምን ጸልየው ጸሎት አለ አይደል? አስቡት ያንድ እኮ ትንሽ ፊደል የቆጠረ ሰውም ጭንቅላት ለማስቀየር ከባድ። የሰማይና የምድር አምላክ ሐሳቡን ስለ አንድ ግለሰብ ስለ አንድ ግራ ስለገባው ግራና ቀኙን ስለማያውቅ አንድ ብላቴና ሐሳቡን አይቀየርም። እግዚአብሔር ሉዓላዊ ነው። ፈቃዱ ሉዓላዊ ነው። በቃ አንዴ ሲወጣ ልክ ነው። አሜን ነው። ልክ ነው። በቃ ልክ ነህ ማለት አለብን እኛ። እግዚአብሔር ልክ ነው። ዳንኤል ምዕራፍ 4 እንደዚህ ይላል ቁጥር 35 ላይ በምድርም የሚኖሩ ሁሉ እንደምናምን ይቆጠራሉ፣ በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል፣ እጁንም የሚከለክላት ወይም ምን ታደርጋለህ የሚለው የለም። ይህ ማን መሰላችኋለሁ? ናቡከደነጾር የሚባለው እኔ ንጉሥ ነኝ፣ የነገስታት ንጉሥ ነኝ፣ በአደባባይ በጓዳ በምን አንደኛ የሆንኩኝ፣ ብድግ አድርጎኝ ሳር አበላኝ፣ እንደ ከብት ሳር ብላለኝ። አሁን ማን ይከለክሏል? ተው እንጂ የሚል አጠገቤ የነበሩ ሹማምንት ሁሉ ተው እንደ አልቻሉም። ሳር በላው። ሳሩን ስጨርስ ደግሞ ሹማምንቱን ላካቸው። በሉ አሁን ጨርሷል አምጡት አላቸው እኮ ነው እያለን ያለው። ሁሉን ይችላል። ፈቃዱ ሉዓላዊ ነው። አሜን ነው። በመጨረሻ መነግራችሁ የእግዚአብሔር ፈቃድ የማዳኛ መንገዱ ነው። ችን በደንብ ያዙ። ሮሜ 8:28 ላይ እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ይሁላችሁ የእግዚአብሔር ፈቃድ ሰውን ለማዳን የሚሄድበት ነው። ፈቃዱ ሁሉ ጊዜ የሚያስፈልገን የእግዚአብሔር ኢንተርቬንሽን፣ የእግዚአብሔር ጣልቃ ገብነት፣ የማዳን አቅም፣ የማዳን ኃይሉ ስላለ የእግዚአብሔር ፈቃድ ያስፈልገናል። እግዚአብሔር የማድነው ሰፈር ላይ ከገባን የእግዚአብሔር ፈቃድ አይደለም። ስለዚህ በህልውና ውስጥ በመቅደሱ ውስጥ እግዚአብሔር በሚገኝበት ሰፈር በቃሉ እውነት ውስጥ በጸሎት በመንፈስ ቅዱስ ገብተን የእግዚአብሔርን ሐሳብ እያገኘን ስንኖር እንደ አሳፍ መጠየቅ አቁመን መልስ ብቻ ይሆንልናል። አሜን ነው። ጥያቄ የምናቆመው አንድና አንድ በእግዚአብሔር ህልውና ውስጥ ስንገባ ብቻ ነው። ቆመን እንጸልያለን። እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላካችን ጻድቅ አምላክ ነው። በማንኛውም የምናልፍ ዛሬ ይገርማችኋል። ይህን ቃል ከማካፈሌ በፊት አንድ በጣም ማከብራት እህት አለች እና ጥቅስ ላከችልኝ እና ጥቅስ የላከችው መዝሙር 73 አሁን የነገርኳችሁ ውስጥ እግዚአብሔር እያወራ እንደሆነ ገብቶኝ ነው የመጣሁት። ክብር ለስሙ ይሁን። እግዚአብሔር ተናጋሪ አምላክ ነው። ወገኖቼ ዛሬ በምንም አይነት ሁኔታ ውስጥ ብናልፍ ጥያቄያችን ምንም አይነት ቢሆን መልስ አለው። መልሱ ግን ያለው ህልውና ውስጥ ነው። እከሌ ጋር አይደለም። አሜን። እከሌ ጋር አይደለም፣ መንግስት ጋር አይደለም፣ ገንዘባችን ላይ አይደለም፣ ያለን ነገር ላይ አይደለም። ህልውና ውስጥ ብቻ ነው ያለው። በህልውና ውስጥ እግዚአብሔር ያቆየን። እጆቻችንን ከፍ አድርገን እንጸልያለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን። እባክህ ጌታ ሆይ እርዳን። እባክህን ከጥያቄ ወደ መልስ አምጣን። ወደ መልስ ለመምጣት ህልውና ያስፈልገናል። ወደ አንተ ወደ ውስጠኛው መግባት አለብን። እባክህ እግዚአብሔር አምላካችን ሆይ መልሰን፣ እንመለሳለን። ሕያው አምላክ እግዚአብሔር ሆይ እርዳን፣ አግዘን። ጨለማችንን ከላያችን ላይ ገፈፍልን። ኮምፔር ማድረግ እንድናቆም እርዳን። ኮምፔር ማድረግ
እኛነታችንን ከሌሎች ጋራ ማስተያየት በኢየሱስ ስም ከላያችን ላይ ይነሳ። እግዚአብሔር ሆይ ባክህ የኛ መለኪያ ያንተ ሐሳብ ይሆንልን። የኛ መለኪያ ያንተ ቃል ይሆንልን። እናከብርሃለን። ክብር ሁሉ በሰማይና በምድር ላንተ ይሁን። ስለሰጠህን ቅዱስ ቃል ተባረክ። በነገር ሁሉ ከፍ በል በኢየሱስ ክርስቶስ ክቡር ስም። እጆቻችሁን አንሱና ቃለ ቡራኬን ተቀበሉ። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ሰላሙንም ዕለት ዕለት ይስጣችሁ። በአብ በወልድና በመንፈስ ቅዱስ አንድ አምላክ ስም አሜን።